በአውደ ግንባር የበላይነትን የወሰዱት የፋኖ ጀግኖች በአገዛዙ ጦር ላይ ብርቱ ክንዳቸውን አሳረፉበት በተፈጸመው መብረቃዊ ጥቃት በርካታ ጥምር ጦር ተሸኝቷል። በሀገረ ማርያምና በሰረርኩላ ቀጠናዎች ፋኖ ድል ተቀዳጅቷል። መረጃዎቹን ከግንባር ተዘጋጅተዋል። በአማራ ሕዝብና በፋኖ መካከል ልዩነት ለመፍጠር የሚሰሩ የሚዲያ ወንበዴዎች እረፉ ሊባሉ እንደሚገባ ተጠቆመ። ፋኖ ሕዝቡ ነው፣ ሕዝቡ ደግሞ ፋኖ ነው። ሌላኛው የሰዓቱ መረጃችን ነው። እስካሁን ያልተሰማው መረጃ ከወደ ኤርትራ ይፋ ተደርጓል። አብይ አህመድና አጋሮቻቸው በጅቡቲና ሲሸልስ ሊወሩን ሲደሉት ነበር ሲሉ ሚኒስትሩ ተናግረዋል። የሰሞኑን ዛቻ ያመጣውን ይህን ህዝብ ያላወቀውና አብይ አህመድ ውስጡን ያሴሩት መረጃ በዝርዝር ይዘነዋል። ለህዝቡ ፋታና እፎይታ ስጡት ሲል ጋዜጠኛው ጠየቀ። የመዲናዋ ነዋሪዎች በቁጣ በትር ወደ አደባባይ እስኪወጣ መጠበቅ ውድቀትን ያፋጥናል ብሏል። እናስደምጣችኋለን። ድርድሩ ሰዓታት ቀርተውታል። በርካቶች እፎይታ ይሰማቸው ዘንድ የተጠባበቁት ናቸው። አደራዳሪው አካል የደረሰበትን ደረጃ አሳውቋል። በባህር ማዶ የዘገባ ሰዓታችን ታደምጡታላችሁ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለንም። የአገዛዙ ኃይል በፋኖ መብረቃዊ ክንድ ድባቅ ተመታ። የአገዛዙን ዕድሜ ለማሳጠርና የህዝባቸውን ነጻነት ለማረጋገጥ ቆርጠው የተነሱት የበረሃው ጀግኖች ግንቦት 5 ቀን 2018 ዓ.ም በአገዛዙ ታጣቂዎች ላይ እሳትን የሚተፋ ከባድ ጥቃት በመጣል ሌላ ታሪካዊ ድል አስመዝግበዋል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚንቀሳቀሰው የአጼ ዘርዓ ያዕቆብ አንደኛ ኮር በፍቃዱ በላይ ክፍለ ጦር ትናንት ከማለዳው 1 ሰዓት ተኩል ጀምሮ ከምሽቱ 1 ሰዓት ድረስ በተደረገ እልህ አስጨራሽ ውጊያ በሰርኩላ እና በቱቲ ከተሞች መሽጎ የነበረውን የአገዛዙን ኃይል ድባቅ መቶታል። በመሬት ላይ ሊቀበለው የሚገባውን ታሪካዊ ቅጣት ከጀግኖቹ ክንድ የተጋተው የአገዛዙ ጅምላ ተጋላቢ ኃይል በጀግኖቹ የፋኖ አናብስት ክንድ እንደ ቅጠል ረግፏል። የበፍቃዱ በላይ ክፍለ ጦር እሳት የለበሰች አንዲት ሻለቃ ወደ ሰርኩላ ከተማ በረገጠችበት ቅጽበት በአገዛዙ ጥርቅም ኃይል ላይ የወሰደችው ፈጣንና መብረቃዊ የማጥቃት ስልት ጠላትን ሙሉ በሙሉ ግራ አጋብቶታል። ከባድ ጭንቅ ውስጥ የገባውና መውጫ ያጣው የአገዛዙ ኃይል ህይወቱን ለማዳን ሲል በጫካ ውስጥ ያደራጃቸውን ዘራፊውን የሸኔን ስብስብ ለአጋዥነትና ለህይወት ማዳኛ ቢጋብዝም የማይበገረው የፋኖ ክንድ ግን ነገር ሁሉ እንዳሰበው ሳይሳካ እንዲቀር አድርጎበታል። በመጨረሻም የአገዛዙ ጦር የሚያስማርከውን አስማርኮ የጓዶቹን አስከሬን ሳይሰበስብ ከተማዋን ጥሎ ወደ ጫካ ፈርጥጧል። ጀግኖቹ የፋኖ ኃይሎች እስከ ምሽቱ 2 ሰዓት ድረስ የሰርኩላ ከተማን ሙሉ በሙሉ በቁጥጥራቸው ስር አውለዋታል። በሌላ በኩል በቱቲ ከተማ የተደረገው አውደ ውጊያ እጅን በአፍ የሚያስጭንና የአገዛዙን ውድቀት ፍንተው አድርጎ ያሳየ ነበር። የቱቲ ከተማ በተናዳፊዎቹ የፋኖ ሻለቆች የባሩድ ጢስ ስትታጠንና ባሩድ ሲቆላ በዋለበት በዚያ አስፈሪ ሰዓት የአገዛዙ ኃይል ምሽጉን ተነጥቆ ከተማዋን ጥሎ ለመውጣት ተገዷል። የፋኖ አባላት ከተማዋን ሙሉ በሙሉ በመቆጣጠር ደማቅ ድላቸውንም አጣጥመዋል። ጠላት በእውር ድንብርና በፍርሃት ተውጦ ዙ 23ና ሞርተሮችን እያጮኸ ቢውልም በፋኖ ጀግኖች የቦታ ቁጥጥርና የስነ ልቦና የበላይነት ክንዱን ተመትቶ ሲረግፍ አምሽቷል። በዚህ አውደ ውጊያ የአገዛዙን ክንፍ የሰበረውና በጀግኖቹ እጅ የገባው ምርኮ በብዛት የተቆጠረ ነው። በዚህም 3 ከፋኖ ከርተው ወደ አገዛዙ ገብተው የነበሩ ባንዳዎች፣ 1 የአገዛዙ ካድሬ፣ 3 የአገዛዙ ሚሊሻ አባላት፣ በተጨማሪም 8 ክላሽንኮቭ ጠመንጃዎች፣ 4 የወገብ ትጥቅ፣ 1 የደረት ትጥቅ፣ 6 የእጅ ቦምቦችና በርካታ ተተኳሽ ጥይቶች በጀግኖቹ እጅ ገቢ ተደርገዋል። በተያያዘ መረጃ በዚሁ የሸዋ ቀጠና የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው እዝ ከሰም 2ኛ ኮር ኃይለማርያም ማሞ ክፍለ ጦር በሀገረ ማርያም ቀጠና ባደረገው የተቀናጀና ስልታዊ የደፈጣ ጥቃት በአገዛዙ የሚሊሻና የፖሊስ ኃይል ላይ አንጸባራቂ ድል መቀዳጀቱን አስታወቀም። የክፍለ ጦሩ ሻለቃ 1 ከቃኝና መሐንዲስ ሻለቆች ጋር በመሆን ባደረጉት ጥምረት በሀገረ ማርያም ወረዳ ንፋስ አምባ ቀበሌ አሌልቱ ድልድይ ተብሎ በሚጠራው ስልታዊ ስፍራ ላይ የወሰዱት እርምጃ የአገዛዙን የጥፋት ኃይል ሙሉ በሙሉ መፈናፈኛ ያጣ አድርጎት ብሏል። የአገዛዙ ጥምር ጦር እንደተለመደው በንጹሃን ላይ የጥፋት ተልእኮን ለመፈጸም ወደ ንፋስ አምባና ሰኮሩ ቀበሌዎች ለመንቀሳቀስ ቢሞክርም መረጃ ቀድሞ የደረሰው የኃይለ ማርያም ማሞ የምድር ተምዘግዛጊ ጦር የጠላትን እንቅስቃሴ መሬት ላይ በማስቀረት እቅዱን አክሽፎበታል። የፋኖ አባላቱ ባደረጉት ድንገተኛና መብረቃዊ ጥቃት የሚሊሻ አባላት ሙትና ቁስለኛ ሆነዋል። 1 የፖሊስ አባልም ጉዳት አስተናግዷል። የፋኖ የኃይል ሚዛንና ወታደራዊ ብቃት ከአቅሙ በላይ የሆነበት የአገዛዙ ጦር በአሁኑ ሰዓት መቋቋም አቅቶት በከፍተኛ ድንጋጤ ወደ ኋላ እያፈገፈገ ይገኛል ሲል ክፍለ ጦሩ ገልጿል። ይህ ዘገባ እስከተጠናቀረበት ሰዓት ድረስ በአውደ ውጊያው ላይ የፋኖ
በፋኖ የበላይነት የቀጠለ ሲሆን የአሳምነው እዝ ታጋዮች ቀጠናውን ሙሉ በሙሉ ለመቆጣጠርና የአገዛዙን የጭቆና መዋቅር ለማፍረስ ጀግንነት የተሞላበት ተጋድሏቸውን እያሳዩ መሆናቸውም ተገልጿል። በየጊዜው የሚጣሉ አዳዲስ ክፍያዎችና የኑሮ ውድነት ማህበረሰቡን ለከፍተኛ ውክቢያና ግራ መጋባት እየዳረጉት ነው። በኢትዮጵያ በተለይም በዋና ከተማዋ አዲስ አበባ በተከታታይ የሚወጡ አዳዲስ የመንግስት መመሪያዎች፣ የዋጋ ጭማሪዎችና የክፍያ ጥያቄዎች በዝቅተኛና በመካከለኛ ገቢ በሚተዳደረው ማህበረሰብ ላይ ከፍተኛ የኢኮኖሚና የስነ ልቦና ጫና እየፈጠሩ መሆኑን ጋዜጠኛና የህግ ባለሙያ ሳሙኤል ፍቅሬ ተናገረ። ባለሙያው መንግስት አጀንዳ እየደራረበና እያፋጠነ በመስጠት ዜጋውን እያወዛገበው ነው ሲል ወቅታ ውን የከተማዋን ነባራዊ ሁኔታ በትዝብት መልክ አስፍሯል። የነዳጅ ዋጋ ጭማሪን ተደርጎ ወር ባልሞላ ጊዜ ውስጥና ማህበረሰቡ በኑሮ ውድነት ናላው በዞሩበት ሰዓት ላይ አሽከርካሪዎች እንደ አዲስ ትፈተናላችሁ መባላቸውና አሳሳቢ የክፍያ ጥያቄ መቅረቡም የመጀመሪያው ማሳያ ነው። ይህ ውክቢያ ሳይረግብ ሌላ አስደንጋጭ የአዲስ ታርጋ ዋጋ ክፍያ አጀንዳ መከተሉ አሽከርካሪዎችና የዘርፉን ተዋናያን በእጅጉ ማስቆጣቱንና ለተጨማሪ የሀሳብ መናወጥ መዳረጉን ገልጿል። ከዚሁ ጋር ተያይዞ ቀደም ሲል ለሰፈር ወጣቶች በ10 ብር ይከፈልበት የነበረው የጎዳና ላይ ፓርኪንግ መንግስት ጣልቃ ከገባበት በኋላ ቢያንስ ወደ 40 ብር ከፍ ማለቱና በአንድ ደቂቃ መዘየት ጭምር ተጨማሪ ክፍያ መጣሉ መኪና መጠቀም የማይቻልበት ደረጃ ላይ እየተደረሰ ነው የሚል ስጋት ፈጥሯል ሲል አስረድቷል። የመኖሪያ ቤት ኪራይ ዋጋን እኔ ነኝ የምወስነው በሚል ያወጣው መመሪያ በተመለከተ ጋዜጠኛው ሲገልጽ ሀሳቡ መልካም ቢሆንም ካለው ነባራዊ ሁኔታ ጋር ግን የተጣረሰ መሆኑን ባለሙያው ሞግቷል። መንግስት በየጊዜ የሚጨምረው የነዳጅ ዋጋና እሱን ተከትሎ የሚተለተለው የኑሮ ውድነት ቤት እያከራየ የሚተዳደረውን ዜጋ አይመለከተውም ወይ ሲል ጠይቋል። መንግስት ህዝቡ እንዲተሳሰብ ከፈለገ እርሱ ራሱ የሚዘውረውን የጭማሪ ማርሽ በተለይም በቤትና በይዞታ ላይ የሚጣለውን የግብር ልክና መልክ ሊመለከተው እንደሚገባና ገና ወደፊት ሊመጣ ያለውን የንብረት ታክስ ወይም ፕሮፐርቲ ታክስ ጭምር ተጨማሪ ስጋት መሆኑን ጠቁሟል። በአጠቃላይ በአሁኑ ወቅት መካከለኛና ዝቅተኛ ገቢ ያለው ዜጋ በየቀኑ በሚደራረቡ የክፍያና የፖሊሲ አጀንዳዎች ሳቢያ በእጅጉ እየተብከነከነና ግራ እየተጋባ መሆኑን የጠቀሰው ጋዜጠኛና የህግ ባለሙያው ሳሙኤል ፍቅሬ ለህዝቡ እፎይታና ፋታ ስጡት ሲል አሳስቧል። አሜሪካና ኢራን በ24 ሰዓት ውስጥ ታሪካዊ የሰላም ስምምነት ይፈርማሉ ተባለ። በአሜሪካና በኢራን መካከል ላለፉት ወራት ሲካሄድ የቆየውን ግጭት ሙሉ በሙሉ ለማቆም የሚያስችል ታሪካዊ የሰላም ስምምነት በሚቀጥሉት 24 ሰዓት ውስጥ ይጠናቀቃል ተብሎ እንደሚጠበቅ አሸማጋያዋ ፓኪስታን አስታወቀችም። ሁለቱ ሀገራትን ስታሸማግል የቆየችው የፓኪስታን ጠቅላይ ሚኒስትር ሸህባዝ ሻሪፍ በማህበራዊ ገጻቸው ባሰፈሩት መልእክት ሁለቱ ሀገራት ከምን ጊዜውም በላይ ለሰላም ስምምነቱ መቃረባቸውን ገልጸዋል። ይህ ስምምነት መሳካቱ በዓለም አቀፍ ደረጃ በተለይም በኑሮ ውድነት ለሚታመሰው ህዝብ ትልቅ እፎይታን እንደሚሰጥም ይጠበቃል። ጠቅላይ ሚኒስትሩ አክለውም ስምምነቱ ሲጠናቀቅ በኤሌክትሮኒክስ ወይም በዲጂታል ዘዴ ለማፈራረም ፓኪስታን አስፈላጊውን ዝግጅት ማጠናቀቋንና በሚቀጥለው ሳምንትም የቴክኒክ ደረጃ ውይይቶች እንደሚቀጥሉ ጠቁመዋል። ይህ ታሪካዊ ስምምነት በሁለቱ ሀገራት መካከል ዘላቂ ሰላም ለመፍጠር ጠንካራ መሰረት እንደሚሆን ሙሉ እምነት እንዳላቸውም ሸህባዝ ሻሪፍ ገልጸዋል። ባለፈው የካቲት ወር መገባደጃ ላይ በአሜሪካና እስራኤል ጥቃት መነሻነት የተጀመረውን ጦርነት ለማቆም ሁለቱ ሀገራት በስምምነቱ ረቂቅ ይዘት ላይ መስማማታቸውን ፓኪስታን በትላንትናው ዕለት መግለጿ ይታወሳል። ምንም እንኳን ካለፈው ሚያዝያ ወር ጀምሮ የተኩስ አቁም ታውጆ ውይይቶች ሲደረጉ ቢቆይም ባለፉት ጥቂት ቀናት ግን በሁለቱ ሀገራት መካከል የእርስ በርስ ጥቃቶችና ውጊያዎች እንደገና ገርሽተው ብርቱ ጉዳት ማስተናገዳቸው መዘገቡ አይዘነጋም። ይህ አዲስ ስምምነት ግን በአካባቢው የነገሰውን ውጥረት በአስተማማኝ ሁኔታ ይረግባል ተብሎ ተስፋ ተጥሎበታል። የኤርትራ መንግስት የኢትዮጵያ ባለስልጣናትን ክስ አጣጣለ። መልሶም በጅቡቲና ሲሸልስ ሊወሩን ሲዶልቱ ነበር ሲልም ወቅሷል። ሰሞኑን የኢትዮጵያ ከፍተኛ ባለስልጣናት በኤርትራ መንግስት ላይ የሰነዘሩትን ተከታታይ ክሶች የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በሐሰት በማታለልና በተሳሳተ መረጃ የተሞላ ሲሉ አጣጣሉትም። የብሔራዊ መረጃና ደህንነት ዋና ዳይሬክተር አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ አብይ አህመድ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ በጋራ በመሆንም በአልጀዚራ ሚዲያ ላይ ባስነበቡት ጽሁፍ በህወሓትና በኤርትራ መካከል አዲስ ትብብር መጀመሩንና ይህም በፌዴራል መንግስቱ ላይ አዲስ ጦርነት ለመክፈት ያለመ ነው ሲሉ መክሰሳቸው ይታወሳል። ከሱ የባህር በር ፍላጎትን የወለደው ጠባጫሪነትን ለመሸፈን የተደረገ ነው በማለት ለቀረበው ክስ ፈጣን ምላሽ የሰጡት የኤርትራው ሚኒስትር አቶ የማነ ገብረ መስቀል በኤክስ ገጻቸው ባስተላለፉት መልእክት የኢትዮጵያ ባለስልጣናት ያቀረቡት ክስ መሰረተ ቢስ መሆኑን ገልጸዋል። ይልቁንም በአሁኑ ወቅት በቀጠናው ለሚታየው አለመረጋጋት ዋነኛው መንስኤ የኢትዮጵያ መንግስት ካለፈው ታህሳስ
ከታህሳስ ወር ጀምሮ እያራመደው ያለው የባህር በር መሻት የወለደው ጠባጫሪነት መሆኑንም ጠቅሰዋል። አሁን በኤርትራ ላይ የቀረበው ክስ የኢትዮጵያ መንግስት የራሱን የጦርነት አጀንዳ ለመሸፈን የጀመረው የፕሮፓጋንዳ ዘመቻ አካል ነው ሲሉም አቶ የማነ ገብረ መስቀል ገልጸዋል። በጅቡቲና ሲሸልስ ምስጢራዊ ሴራ ተጠንስሶ ነበር፣ ይህንንም ደግሞ እናውቃለን ሲሉ ምላሽ የሰጡት የማነ ዛሬ በኤርትራ ላይ ክስ እያቀረቡ ያሉት የአብይ አህመድ አስተዳደር ኃላፊዎችና አጋሮቻቸው የፕሪቶሪያው የሰላም ስምምነት ከመፈረሙ ከጥቂት ወራት በፊት በጅቡቲና በሲሸልስ ደሴቶች በሚስጥራዊ ተገናኝተው እንደነበር ይፋ አድርገዋል። በእነዚህ ሚስጥራዊ ስብሰባዎች ላይም በኤርትራ ላይ የጋራ ወረራ ለመፈጸም ሲዶልቱ ነበር ሲሉ ከዚህ ቀደም ያልተሰማ አዲስ መረጃ ይዘው ብቅ ብለዋል። ይህንኑ ኤርትራን በጋራ የመውጋት ሚስጥራዊ ምክክር አቶ ጌታቸው ረዳ ራሳቸው ከዚህ ቀደም በተናገሩት ንግግር ማረጋገጣቸውን የጠቀሱት አቶ የማነ የኢትዮጵያ መንግስት አሁን እያራመደው ያለው የከሰረ ፖለቲካ በቀጠናው ላይ ተጨማሪ ውጥረትን ከመፍጠር ባለፈም የሚያስገኘው ፋይዳ የለም ሲሉ የአዲስ አበባውን አስተዳደር የክስ ደብዳቤ ሙሉ በሙሉ ውድቅ አድርገውታል። የአብይ አህመድ አስተዳደር ከሰሞኑ በእነ ጌታቸው ረዳ በኩል የክስ ደብዳቤ እንዲወጣ ከማድረግ ባለፈም ህወሓትና ኤርትራ ጽምዶ ፈጥረዋል በማለት የፍራቻ ዛቻ ማሰማት ከጀመረ ዋል አደር ብሏል። በአማራ ህዝብና በፋኖ መካከል ልዩነት ለመፍጠር የሚሰሩ የሚዲያ ወንበዴዎች ሊወገዙ እንደሚገባ ተገለጸ። ፋኖ ህዝቡ ነው፣ ህዝቡ ደግሞ ፋኖ ነው ተብሏል። የአማራን ህዝብ መሰረታዊ ጥያቄዎች ለማስመለስና ህልውናውን ለማስከበር እየተካሄደ ያለው መራራ ትግል በርካታ መስዋዕትነት እየተከፈለበት እንደሚገኝ ተገልጿል። ይህንን ህዝባዊ አብዮትና የትጥቅ ትግል ለመምራትም ሆነ ስትራቴጂካዊ ተግዳሮቶችን ለመገምገም የሚቻለው በግንባር ላይ ባሉት መሪዎችና የፋኖ ነጻነት ታጋዮች አማካኝነት ብቻ እንደሆነ ተመልክቷል። ይሁን እንጂ በትግሉና በህዝቡ መካከል አሉባልታንና የጥላቻን ክፋት በመንዛት ታጋዩንና ህዝብን ለመነጠል የሚሞክሩ የሶሻል ሚዲያ አካላት ጸረ አብዮት ወንበዴዎች ናቸው ሲሉ የትግሉ ደጋፊዎች ኮንነዋል። እነዚህ የገንዘብ ድጋፍን በመላክ ብቻ የአማራን ህዝብ ድርጅታዊ አብዮት ለመምራትና ለመተንተን የሚሞክሩ አካላት ምንም አይነት የሞራል ብቃት እንደሌላቸው ተገልጿል። ከዚህም በተጨማሪ እነዚህ የሚዲያ አካላት መሪዎችን በስብዕና ግድያ፣ ማጥቃት እንዲሁም ጎጃምን ከጎንደር ወሎን ከሸዋ አልፎም እስከ ቀበሌና መንደር በማውረድ የክፍፍልና የጥላቻ አጀንዳዎችን በማራመድ እርስ በእርስ ለማተኳኮስ እየሰሩ እንደሚገኙ ተጠቁሟል። በትግል ውስጥ የሚታዩ ማናቸውም አይነት ክፍተቶች፣ የአሰራር ግድፈቶችና ስንጥቆች በውስጥ ድርጅታዊ አሰራርና ተጠያቂነት የሚስተካከሉ መሆኑ ተገልጾ ህዝቡና ታጋዩ በጋራ በመቆም ይህንን አደገኛ የሚዲያ ውንብድና ከትግሉ ሜዳ ሊጠርገውና የክፋት ጉዞውን ሊያከሽፈው እንደሚገባ ተመላክቷል። የአማራ ህዝብ የህልውና ትግል የሚመራውና የሚወሰነው መሬት ላይ ባለው ታጋይና የፋኖ አመራር ብቻ መሆን አለበት ሲባል ከውጭ ሆነው በማህበራዊ ሚዲያ ላይክና ሼር በመሰብሰብ በክልሉ ህዝብ መካከል ጎሳዊና አካባቢያዊ ክፍፍልን ለመፍጠር ታጋዩን ከዚህ ለመነጠል የሚሰሩ ጸረ አብዮት የሚዲያ አካላትን በትግል መመከትና ማስወገድ ያስፈልጋል ሲሉ ሀሳባቸውን ገልጸዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።